እኔ ወደ እስልምና ስመጣ ሺዓ ነው መሆኑ የፈልገው። ዋሃብዮች ጅብ ይበላሉ ይላል። ችግር አለው? ክርስትና የሰው ስጋ ይበላል እንዲህ ተጸይፋችሁ ነው ጅብ? እግዚአብሔር የሰው ስጋ ያበላል። እግዚአብሔር ሰዎችን ከሚቀጣባቸው ቅጣት መካከል አንደኛው ምንድን ነው? ቆይ ጠብቁ፣ ካመጻችሁኝ የሰው ስጋ እንድትበሉ ነው የማደርጋችሁ አለ። ቃሉንም ፈጸመው፣ አበላቸው። እናት ልጇን ቀቅላ በልታለች። መጽሐፍ ቅዱስ ላይ ቅቅል አለ። ሌላ ዝልዝል የትኛው ይሻላል? ሂዱ ሸታም ቆሻሻ ይላል። ና ግባ፣ ና ልኬላ አለ። አለም ሰገድ ና ያ ታል እውነት እውነት እላቸዋለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ እናገርም ነው። ዳሩ ግን ትምህርቴ እስከ መጽሐፍ ቅዱሳቸው እንጂ ከራሴ አይደለም። እውነት እውነት እላቸዋለሁ። ይህን ብትቀበሉ ብዙኃን ናቸው። የማትቀበሉ ግን በኋላ ማስረጃን ሳወጣ ዋይ ዋይ ትላላችሁ።